ቻይና የጥንት ታሪክና እጅግ ዘመናዊ ቴክኖሎጂ የሚጋጩባት ሀገር ናት። ይህም ግራ የሚያጋቡና አስቂኝ የሆኑ ባህላዊ ልማዶች እንዲፈጠሩ ምክንያት ሆነዋል። በቻይና የዕለት ተዕለት ሕይወት ውስጥ ያሉ ጥቂት አስቂኝና አስደናቂ እንዲሁም ሙሉ በሙሉ እውነተኛ የሆኑ እውነታዎችን ስንመለከት ከቻይንኛ ቋንቋ ወደ እንግሊዝኛ የሚተረጎሙ የህዝብ ምልክቶችና ማስታወቂያዎች ብዙ ጊዜ በአስቂኝ ሁኔታ ይበላሻሉ። ለምሳሌ በአንድ መናፈሻ መንገድ ላይ ያለ ምልክት ኤክሲኪዩሽን ኢዝ ኢን ፕሮግረስ ወይንም የሞት ቅጣት አፈጻጸም እየተካሄደ ነው የሚል ሲሆን ለማለት የፈለጉት ግን ከፊት ለፊቶ የግንባታ ስራ አለ ለማለት ነው። በአንድ ግሮሰሪ መደብር መደርደሪያ ላይ ያለ ምልክት our shop is ruthless ወይንም ሱቃችን ጨካኝ ነው የሚል ሲሆን ለማለት የፈለጉት ግን ተወዳዳሪ የማይገኝለት ርካሽ ዕቃ በሱቃችን ይገኛል ለማለት ያክል ነው። ቻይናውያን በሚያከብሩት በጨረቃ አዲስ ዓመት ወይንም ሉናር ኒው ይር ወቅት ወጣቶች እንዲያገቡ ከወላጆቻቸው ከፍተኛ ጫና ይደርስባቸዋል። እውነተኛ ግንኙነት ውስጥ ሳይገቡ የበዓሉን ጥያቄ ውርጅብኝ ለመቋቋም ሲሉ ብዙ ወጣቶች ወደ መተግበሪያዎች ወይንም አፕሊኬሽንስ በመግባት ለሳምንቱ መጨረሻ የውሸት የፍቅር ጓደኛ ይከራያሉ። ቻይና እጅግ ሰፊ የሆነ መልክዓ ምድር፣ ጥንታዊ ታሪክና አስደናቂ ዘመናዊ እድገቶች ያሏት ሀገር ነች። ሀገሪቱ ምን ያህል ልዩ መሆኗን የሚያሳዩ 10 አስገራሚ እውነታዎች እንሆ። ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ ቻይናን በተመለከተ እስካሁን ብዙ ሰው የማያውቋቸውን 10 ጉዳዮች ይዘን መጥተናል። ተከታተሉን። አንደኛ፣ ከቻይና ውጪ የሚኖሩ ፓንዳዎች በዓለም አቀፍ ደረጃ በኪራይ የተሰጡ መሆናቸውን ስንቶቻችን እናውቃለን? በዓለም ዙሪያ በሚገኙ መካነ አራዊት ውስጥ የሚኖሩ እያንዳንዱ ግዙፍ ፓንዳዎች በሕግ ደረጃ የቻይና ንብረት ናቸው። ቻይና የፓንዳ ዲፕሎማሲ ተብሎ በሚጠራው ልምድ አማካኝነት እነዚህን ተወዳጅ እንስሳት ለውጭ ሀገራት መካነ አራዊት በውሰት ትሰጣለች። አንድ ደቦል የፓንዳ ግልገል በውጭ ሀገር ሲወለድ የሀገሪቱን ዝርያ ማባዛት አቅም ለማጠናከር ወደ ቻይና እንዲመለስ ይደረጋል። ሁለተኛ፣ የቻይናን የሰዓት አቆጣጠር ስንመለከት ቻይና በቆዳ ስፋቷ 5 የሰዓት ቀጠናዎች ካሏት ከአሜሪካ ጋር ተመሳሳይ ብትሆንም ሙሉ በሙሉ የምትመራው በአንድ ይፋዊ የሰዓት ቀጠና ብቻ ነው። ይህም GMT+8 ነው። ይህም ማለት በተለምዶዊ የሰዓት አቆጣጠር የቻይና ምስራቃዊ ጫፍ ከጧቱ 1 ሰዓት ቢሆንም በሀገሪቱ ምዕራባዊ ጫፍ ላይ ግን ገና ከሌሊቱ 9 ሰዓት እንደማለት ነው። በዚህ ምክንያት እንደ ዢንጂያንግ ባሉ የቻይና ምዕራባዊ ጫፍ አካባቢዎች በክረምት ወቅት ፀሐይ እስከ ጠዋት 4 ሰዓት ድረስ ላትወጣ ትችላለች። ሶስተኛ፣ አይስክሬም እና ባሩድ የት የተፈጠረ ይመስላችኋል? ቻይና በአራቱ ታላላቅ ፈጠራዎች ወረቀት፣ ማተሚያ፣ ኮምፓስ እና ባሩድ ትታወቃለች። ነገር ግን አንዳንድ አስገራሚ የምግብ አሰራሮችንም ለዓለም አበርክታለች። ታሪካዊ ማስረጃዎች እንደሚያመለክቱት ከወተት፣ ከሩዝ እና ከበረዶ የተዘጋጀ የቀዘቀዘ ድብልቅ አይስክሬም በቻይና ገና ከክርስቶስ ልደት በፊት በ2000 ዓመተ ዓለም ይዘውት ነበር። ይህም ለዘመናዊ አይስክሬም ቀጥተኛ መነሻ መሆኑን ያሳያል። አራተኛ፣ የታላቁ የቻይና ግንብ ርዝመት ምን ያህል ይመስላችኋል? አብዛኛው ሰው የቻይና ግንብ ረጅም መሆኑን ያውቃል። ነገር ግን ይፋዊ ርዝመቱ እጅግ አስደናቂ ነው። ሁሉንም ቅርንጫፎቹን፣ ቦዮቹንና የተፈጥሮ መከላከያ አጥረን ጨምሮ ጠቅላላ ርዝመቱ 21196 ኪሎ ሜትር ይደርሳል። የርዝመቱ መጠን በእይታ ለመገመት የቻይና ግንብ የምድር ወገብን ቢዞር የምድር ወገብን ከግማሽ በላይ መዞር ይችላል። በተጨማሪም ከጨረቃ ላይ ወደ ምድር ቢመለከቱ ማየት የሚችሉት ብቸኛው ሰው ሰራሽ አካል ቢኖር የቻይናን ግንብ ብቻ ነው። አምስተኛ፣ የዓለማችን ትልቁ የቡዳ ሐውልት በሲቹዋን ግዛት ውስጥ በሚገኝ አንድ ወንዝ ገደላማ ድንጋይ ላይ የተቀረጸው የሌሻን ግዙፍ የቡዳ ሐውልት 71 ሜትር ቁመት አለው። በታንግ ስርወ መንግስት ዘመን ለ90 ዓመታት ያህል የተገነባ ሲሆን ትከሻው የቅርጫት ኳስ ሜዳ ለመያዝ የሚያስችል ስፋት አለው። እንዲሁም ትንሿ የእግር ጥፍሩ አንድ ሰው ቢቀመጥበት በቀላሉ ማስተናገድ ትችላለች። ስድስተኛ፣ በሚሊዮን የሚቆጠር ሰዎች በዋሻ ውስጥ ይኖራሉ። በሰሜናዊ ቻይና በሚገኘው የሎስ ፕላቶ አካባቢ በግምት 30 ሚሊዮን የሚጠጉ ሰዎች
ያኦዶንግ በሚባል ባህላዊ የዋሻ መኖሪያዎች ውስጥ ይኖራል። እነዚህ ቤቶች ኋላ ቀር ቢመስሉም በተፈጥሯዊ መንገድ በመታገዝ የሙቀት መጠናቸውን ጠብቀው እንዲቆዩ ተደርገው በኮረብታዎች ውስጥ የተቆፈሩ ናቸው። በሞቃት በጋ ወቅት ቅዝቃዜን የሚፈጥሩ ሲሆን በበረዶ ክረምት ደግሞ ሞቅ ያሉ ናቸው። ሰባተኛ፣ አሁን ላይ በዓለም አቀፍ ደረጃ ከሚገነቡ ሁለት ሰማይ ጠቀስ ህንፃዎች አንዱ ቻይና ውስጥ ነው የሚገነባው። የቻይና የዘመናዊ መሠረተ ልማት ግንባታዎች በታሪክ ታይቶ የማይታወቅ ነው። ባለፉት ጥቂት አስርት ዓመታት ውስጥ ሀገሪቱ በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ ፍጥነት ሰማይ ጠቀስ ህንፃዎችን የገነባች ሲሆን ይህም በየዓመቱ በዓለም አቀፍ ደረጃ ከሚገነቡ አዳዲስ ሰማይ ጠቀስ ህንፃዎች ውስጥ ከ50% በላይ የሚሆነውን ድርሻ ይይዛል። ስምንተኛ፣ የጥንቱ የሐር መንገድ ዳግም መወለድ። የቀበቶና መንገድ ወይንም ቤልት ኤንድ ሮድ ኢኒሺዬቲቭስ ተብሎ የሚታወቀው የቻይና ግዙፍ ዓለም አቀፍ የመሠረተ ልማት አውታር የጥንቱን የሐር መንገድ በዘመናዊ መልክ ዳግም የመፍጠር እቅድ ነው። ይህ ፕሮጀክት በቻይና የገንዘብ ድጋፍ የሚገነቡ የባቡር መስመሮችን፣ አውራ ጎዳናዎችን፣ የኃይል ማስተላለፊያ ቧንቧዎችንና የባህር ወደቦችን በመጠቀም እስያን፣ አውሮፓንና አፍሪካን በማገናኘት ዓለም አቀፍ ንግድን ለማቀላጠፍ የተዘረጋ ነው። ዘጠነኛ፣ የቻይና የባቡር ሀዲዶች አንድ ላይ ቢቀጣጠሉ መላውን ዓለም መዞር ይችላል። ቻይና በዓለም ላይ ትልቁን ፈጣን ባቡር አውታር ትመራለች። ከ45,000 ኪሎ ሜትር በላይ የሚረዝመው የቻይና የፈጣን ባቡር ሀዲድ ብቻውን ሙሉን የምድር ወገብ ዙሪያ ጠቅልሎ ለመዞር የሚያስችል ሲሆን ትርፍ ቦታም ይኖረዋል። አስረኛ፣ ከእንቅልፋቸው የነቁ ሙት ከተሞች ወይንም ጎስት ሲቲስ። ለዓመታት ዓለም አቀፍ መገናኛ ብዙሃን በኦርዶስ የሚገኘውን የካንግባሺ ዲስትሪክትን የመሰሉ ግዙፍና ባዶ የከተማ ልማቶችን በቻይና ውስጥ የአጽናፍ ወይም የሙት ከተሞች በማለት ይጠሯቸው ነበር። ይሁን እንጂ በጊዜ ሂደት እነዚህ በጥንቃቄ የታቀዱ ማዕከላት በሚሊዮን የሚቆጠሩ ነዋሪዎችን መሳብ የቻሉ ሲሆን ባዶ የነበሩትን የሲሚንቶ ሕንፃዎች ወደ ደማቅና ከፍተኛ የቴክኖሎጂ ኢኮኖሚ ማዕከላት ቀይረዋቸዋል። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ዝግጅት ይህን ይመስላል። ሌሎች እንዲሰሩላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁን። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን በማድረግ እንዲሁም የደውል ምልክቷን በመንካት እንደዚህ ያሉ ዝግጅቶች ሲጫኑ እዚህ ቻናል ላይ ማግኘት ትችላላችሁ። እናመሰግናለን።